ለውኮኔ ቤተሰቦቿን ክብር ነክቷል እና ቤተሰብ ምንም ማለት አይደለም በእነሱ በእናንተ አይን ምንም ማለት አይደለም። እሺ አንድ ጊዜ አዳምጠኝ አንተ እኔ የሚያስማማን ነገር አይደለም። ቆይ አንተ ትክክል ነኝ ብለህ ታስባለህ? እነሱ ለማለያየት ሐሳብ ትክክል ነኝ ብለህ ታስባለህ? ይሄ በጣም ቆይ ስማኛል። ለምን ነው በትክክል ማታወራኝ? ቆይ ኪራ አይደለም ይሄ ኪሩቤል እኔ እኮ ከውብዬ ጎን ሆኜ ማለት ነው ብዙ ጊዜ ስለፋ ነበረ ብዙ ጊዜ ማለት ነው ገብቷል አይደለ? ስሰደብ በሰዎች ስመታ ማንንም የማንንም ጭራቅ እየመጣች እጇን እስከታነሳብኝ ድረስ ለፍቻለሁ እኮ ካንተ በኔ እጅ ብትገባ ነው እስካሁን በህይወት ላቆይት እኮ እሱ ሊሆን ይችላል። ግን አንተ ከመድረስ በፊት እኛ ብዙ ለፍተናል እኮ ብራዘር። ደም እንደዚህ ደም እየለፋን ነው። አንተ ለምን ዝም አትል? ኪሩቤል ተረጋጋ። ለምንድን ነው ማትረጋጋ? ለፍተናል ዳጊ በቃ አታውራ ከሱ ጋር ዳጊ አንተ ዝም በል ዳጊ። ቆይ ለምን ነው ቆይ እንደዚህ የምትሆንብኝ ኪራ? ቆይ አንተ ምን እዚህ ጋር እኮ በሰላም ነው ማውራት እኮ ነው። ለምን ነው ተረጋጋ ኪሩቤል ተረጋጋ። ስማ በስነ ስርዓት እያወራሁ እኮ ነው እስካሁን ድረስ። ለምን ነው እንደዚህ የምትሆነው? እኛ እኮ ሁለቱ እንዲታረቁ ደም አፍስሰናል። ደማችን ሁላ ፈሷል እኮ ገብቷል። ተንቀናል፣ በሰው ተሰድበናል እኮ ኪሩቤል። እያደረጋችሁ ያላችሁት ነገር እንዴት ከሱ ጎን ሄዳ ተቆማለህ? እሺ ይፋቱ ንገረኝ። ቆይ ፍቺ ወረቀት አመጣ ይፋቱ ንገረኝ እስቲ። እንዲፋቱ ትፈልጋለህ? መሆን ያለበትን ነገር አደርጋለሁ ነው። ይኸውልህ አሁንም ቢሆን እንዲፋቱ ትፈልጋለህ? መሆን ያለበትን ነገር አደርጋለሁ። አሁንም ፋቱ ማለት ማረግ የለብህም። እንደዚህ ማለት የቻልኩ ቆይ ኪራ እንዴ ለምን ነው እንዲፋቱ የምትፈልገው? ትናንት ምን ስታረግ እንደነበር ታውቃለህ አይደል? ኪሩቤል ተው በእናትህ ተው፣ እንደዚህ አታርግ። ምን ነው የምታወራኝ? ያን አጥፍቻለሁ ይቅርታ አልኩህ አይደል? ይቅርታ አልኩህ አይደል? ንገረኝ እስቲ ኪራ። አይደለም ቆይ አንተ እኔ አንተን ይቅርታ ልቀበል አይደለም ዳጊ አንተ ተው። ማውራት ያለብኝን ነገር ለማውራት ነው። አንዴ ኪሩቤል አንዴ አንተ አዳምጠን። አሁን እየሄድክ ያለውን መንገድ አቁም። በቃ በማንም ህፃን እንድታስፈነጭብኝ አይደለም። እሺ አሁን ይሄ ፍርድ ቤት ምናምን የምትለውን ነገር ተው በእናትህ። እሺ ተው። እንደዚህ አይነት ነገር ማውራትም አልፈልግም ከእናንተ ጋር ገባ። ከእሷ ጋር አውርቼ እሷን አሳምኜ የጨረስኩት ነገር ነው። ለምንድን ነው በግድ የምታሳምናት? እሷ አላመነችበትም። ማድረግ ያልቻለችውን ነገር ነው እኔ እያረኩላት ያለሁት። ቤተሰብ ጋር ሽማግሌ ላኪ አልኳት፣ አትፈልግም አላስልክም እኮ እሷ እኮ አትፈልግም እንደዛ ማድረግ መፋታት አትፈልግም እኮ ምንም ጸብ ስለማትፈልግ ነው ነገሮችን እያበረደች ነው። እኔ ግን በእንደዚህ ሽምግልና ለምንድን ነው ሐሳብ እንዲታረቁ አይደለ? ቆይ ንገረኝ። ቆይ ኪራ በሽምግልና ለምን እንዲታረቁ አይደለ? በሽምግልና ያልኩት ግን አክብሯት እሱ አክብሯት እኮ ነው ይቅርታ ያለው ተንበርክኮ ለዛው ከዚህ በላይ ምን ነው የምፈልገው? ንገረኝ። ምንድን ነው አንተ የምትፈልገው? እሺ አይደለም በቃ አጥፍቻለሁ ይቅርታ ካጠፋሁ ከዚህ በእናትህ ይቅርታ ይላል ዳጊ። አንተ ተረጋጋ። አይደለም ኪሩቤል ይሄን እሺ አይደለም እሺ እኔ አይደለም የፍርድ ቤቱን ጉዳይ ተውልን በቃ በፍርድ ቤት ሳይሆን በሰላም ይኑሩ እነዚህ ሁለት ሰዎች መለያየት የለባቸውም። በእንኳን አይደለም በእንደዚህ አይነት ይቅርና በሰይጣን ገብቶ ያልተፋቱ ሰዎች ናቸው። ይቅር የተባባሉ ሰዎች ናቸው። አይደለም በፍርድ ቤት አይሆንም፣ አይሳካልም። አትልፋ እያልኩ እኮ ነው። ካጠገቧ ነበርክ የነበረውን እያንዳንዱን ችግሮች ታውቃለህ እኮ። ስለማቅ እኮ ነው እንደዚህ ተው የምልህ። በጣም እንደምትወደው ስለማቅ እኮ ነው። አብረው መኖር እንደሚፈልጉ ስለማቅ እኮ ነው ተው የምልህ። ፍርድ ቤቱ በቃ ይቅር። አሁን እኔ ካንተ ጋር እያወራሁ ያለሁት መፍትሄ የሚሆን ሀሳብ ነው። ተደጋጋሚ እየሰማሁት ነው ይሄን ቃልህና ይኸውልህ ሌላ ግጭት ውስጥ ሌላ ጭቅጭቅ ውስጥ እንዳንገባ አደራ ኪሩቤል። እኔ እሷንም አሁን በተጣላን ቁጥር ከእናንተ ጋር በተጣላን ቁጥር ሌላ ችግር ውስጥ እየገባን ነው እንመጣው። አንተ መች ነው የምትረጋጋው? አንተ መች ነው ተረጋግተህ ወደ ራስህ ተመልሰህ የምታናግረን? መች ነው አንተ ክብር ቢኖር እስካሁን ላደረግከው ነገር በጣም አመሰግናለሁ። ከዚህ በኋላ ግን እኔ ነገሮችን አስተካክዬ ከሷ ጋር ያለው ነገር እኔ ፈታዋለሁ። እሺ እንዲለያዩ ነው የምፈልገው። እንዲለያዩ ትፈልጋለህ? ውብያ አጠገብ መለያየት አለባቸው ብዬ ካሰብኩ አለያያቸው። ውብያ አጠገብ እያወራኝ አይደል? ውብያ አጠገብ አትድረሱ እያልከን ነው። ውብያ አጠገብ አትድረሱ እያልከን ነው። መድረስ ባለብህ ልክ ትደርሳለህ። ከዛ በላይ ግን አትሄድም። እኛ እኮ እናስፈልጋታለን እንዴ ማለት ቤተሰቧን ሀሳብ መስማት ውብያ ጋር አትሄድም ነው አልከኝ? እኔ ቤተሰቧን ሀሳብ መስማት አለባቸው። እንሰማለን። እኛ ኪሩቤል ትሰማለህ አይደል? እኔ አንተን የጠራው ቤተሰብ ይምጣ ተብሎ እኮ አምኜ እኮ ነው። አንተ ቤተሰብ መሆንን አውቄ እኮ ነው የጠራሁት። ቤተሰባችን እየናክ እኮ ነው ያለው። የጠራው ብንቅ ነው የጠራው እኮ አንተን የጠራው ብንቅ ነው። ለምን ስነ ስርዓት አትይዝም አንተ? የጠራው ቆይ ብንቅ ነው። እዚህ ድረስ የመጣሁት እኮ አክብሬ ነው። ወንድሟ ብትሆን እንደዚህ ስራ አሰራም። ወንድሟ ብትሆን ቤተሰባችሁን ብንቅ ኖሮ የውብዬን ቤተሰብ ብንቅ ኖሮ ወንድሟ አይደለም። ይሄ ወንድሟ አይደለም፣ ሌላ ሰው ነው። ይሄ ምቀኛ ነው። ወይኔ አሹ አይኔን አሹ ወይኔ አይኔን ወጣኝ። አይኔን አሹ ወይኔ አሹ አሹ ወይኔ
አይኔን በእናትህ አይኔን መታኝ። አይኔ አያይም በእናትህ አይኔ አሹ ሂድ በቃ ሂድ አንተ አይደል ልታፈርጠው ነው ሂድ በቃ አሹ ወይኔ አይኔን ምን አድርገህ ነው የምመታኝ? ምን አድርገህ ነው የምመታኝ? ሂድ በቃ ሂድ በቃ ደስ አለህ ጋር ሂድ እንደው ምታኝ ና እኔን ምታኝ ና ምታኝ አበዛው አሁንሳ ምታኝ ና አባይ ንካኝ እስኪ አሳያለሁ አበዛው አሁንሳ ወንድሟ ስለሆንክ ነው የተውኩት ኪሩቤል ምን ሆነ ነው ምን ታመጣለህ ታዲያ ወንድሟ ስለሆንክ ነው አክብሬክ ነው ኧረ ሂድለት አንተ ኪሩቤል ምን ሆነ ነው ሌላ ስህተት ነገር እያየ ነው እዚህ ድረስ መጥቼ እሱን አክብሬ በመጣ እንደዚህ አይነት ንግግር ይናገረኛል ኪሩቤል ሌላ ስህተት እኮ ነው የሰራው ሌላ ስህተት ይኸው ልጁን አይኑን ልታፈርጠው ነው ኪሩቤል ገና አፈርጣለሁ አንተ ማን ስለሆንክ ነው ኪሩቤል ምን ሆነ ነው ዳጊ አሹዬ ወይኔ ወንድሜ ምን አድርጌ ነው የምመታኝ? ኪሩቤል በቃ ሂድ ኪሩቤል ሂድ በቃ ኪሩቤል ከዚህ ጋር ነገር ካሁን በኋላ እንዳትጠሩ ኪሩቤል ሂድ በቃ ኪሩቤል በቃ የሌለ ስህተት ነው የሰራው እሺ ወይኔ ምን እናድርግ ወይኔ ልብሱን ምን አድርጌ ነው የሚመታኝ? ቆይ ምን አድርጌ ነው የሚመታኝ? ነው ምን አጠፋው?